እሺ አይኗ ውስጥ አንድ ነገር አለ። እንደው ብቻዋን ባወራት ደስ ይለኛል ጸጋ። እሺ ኧረ ችግር እሺ እኔ የምልሽ ማርታ፣ እስቲ አሁን የምጠይቅሽ ነገር አይኔን እያየሽ መልሽልኝ። እሺ እንደው ከባለቤትሽ ጋር እስካሁን ምንም ግንኙነት? ኖ ማለት ላጣጊ እኮ ነግሬያታለሁ። ታውቃለህ። ይገባኛል። አዎ ተረጋጊ። ጸጋንም ያስወጣት እኮ በነፃነት እንድታወሪ ነው። ተፈጥሮ ነው። ይሄ ደግሞ ያው ለሕክምናው ለኔ በጣም ስለሚረዳኝ ብዬ ነው። እሺ ከድሮ ነው ወይስ አሁን ነው? እስቲ ይሄን ነገር በደንብ በግልጽ አብራሪልኝ። እሺ ምን መሰለህ፣ የኔ ባል ጆኒ ማለት የሁሉም ሴት ጸሎት የሆነ ባል ነው። እኔን ለማስደሰት የማይፈነቅለው ድንጋይ ያልገባበት ጉድጓድ እኔ ብቻ ልደሰትለት። አሁን እንኳን በቅርብ ጸጊ ታውቃለች፣ ቤት ነው በስሜ የገዛው። ተው ብቻ ጉራ ይመስላል። በቃ እሱ ለእኔ እኔን ለማስደሰት የማይደርገው ነገር የለም። ግን አጋጣሚ አትለው እድል አትለው እንደዚህ አይነት ነገር ተፈጠረ። አይዞሽ፣ እኔም እኮ አንቺን ለማስደሰት ነው ጥረቴ። በመጀመሪያ ባለቤትሽ ማን ነበር ያልሽኝ ስሙን? ጆኒ። አዎ ጆኒ። እስቲ ስለ ጉዳዩ በግልጽ ንገሪኝ። አይዞሽ ተረጋጊ። በሽታውን ያልተናገረ መድኃኒት አይገኝለትም አይደለም የሚባለው? ለዛ ነው እኔም በደንብ ስለዚህ ጉዳይ የጠየኩሽ። አይዞሽ ተረጋጊ። ወይዘሪት ጸጋ አሁን መግባት ትችላለሽ። ያው እንግዲህ ጉዳዩ ትንሽ ግልጽነት ስለሚፈልግ ነፃነቷ ብዬ ነው እንጂ ከአንቺ ምንም የምትደብቀው ነገር እንደሌለ እሷም ነግራኛለች። በነገራችን ላይ እኔ እሷ ደስታ ነው የሚያስደስተኝ። መፍትሄ አግኝታ ባያት ነው ደስ የሚለኝ እንጂ ሌላው ነገር እንኳን ትርፍ ነው። ይቅርታ እንዴ። ሄሎ፣ ምንድነው 20 ጊዜ የምትደውልልኝ እንዴ? ለአንድ መድኃኒት 20 ጊዜ ማብራሪያ? በቃ መድኃኒቱን ተቀብተህ ፀሐይ ላይ እንዳትወጣ ብዬሽ ነበር አይደለ? ያን ደግሞ ያደረግከው አንተ ነህ። ታዲያ በአንተ ጥፋት ነው አሁን አዲስ መድኃኒት በነፃ እንድቀመምልህ ነው የምትፈልገው? በቃ አሁን ከእንግዳ ጋር ነኝ፣ አትረብሽኝ። ቻው። ምን ሰው እኮ በቃ እዚህ የሚመጣው እንዳለ አይምሮ መምተኛ ነው። አርጉ የሚባሉትን አያረጉ፣ መፍትሄ ደግሞ ይፈልጋሉ። ይቅርታ ለእናንተ ጉዳይ ሲመጣ የቦክሰሩን ነገር ማድረግ ስላልቻልሽ። አይ ማድረግ አለመቻል አይደለም፣ ያው አለመቻል ነው እንጂ ስንት ያድርጊ ብዬሽ አላረግሽም አይደል? ስለዚህ ያው አሁን ላንቺ ቀለል በሚልሽ መንገድ ላደርግልሽ ብዬ እኮ ነው። እንዴ ያው ልክ ነህ። እስኪ አሁን ደግሞ ቀለል ያለውን መፍትሄ ንገረን። እሺ፣ የአሁኑ መድኃኒት በትኩስ ነገር የምትሰጪው በሻይም ወይ በቡና ሊሆን ይችላል። አንዴ ነው የምታደርጊው። ከተረፈ ድጋሚ መጠቀም ስለማይቻል ትጠይዋለሽ። ይሄን መፍትሄ ለማግኘት ላንቺ ከአባዬ ጋር እንቅልፍ አጥተን ነው ስናስብ የነበረው። እሱ ራሱ በጣም ነው ያሳዘንሽው። ይገርምሻል። በነገራችን ላይ ሐኪሙላ እንዴት አይነት ሰው መሰሉሽ? ለእህቴ መፍትሄ ይፈልግልኝ ብዬ እንዴት አልቅሼ እንደለመንኩት። እንደው በወርሽ ላይ ላቋርጥሽና ይቅርታ ሐኪም ስትይ ማለቴ ሐኪም ስትሉኝ እንደው እንዳትታዘቡኝ እንጂ ይሄንን ማድረግ ለማግኘት የምንሄደው ውጣ ውረድ ቀላል እንዳይመስላችሁ። ያው ተራ ነገር አይደለም ልላችሁ ፈልጌ ነው። ሰሙ ቀላል አይደለም። አዎ እውነት ነው። ኧረ ምን ይሄ ብቻ እንደውም ስለእናንተማ እኔ እንደው ማለት በደንብ ማወቅ አለበት ህዝቡ ብዬ አስባለሁ። ከዚህም በላይ ባልናችሁ ብቻ ቆይ እኔ የማውቀው እሱማ ልክ ነሽ። ሐኪም ካስፈለገን በእንግሊዘኛው ዶክተር እንላችኋለን አይደል እንዴ? አረ እንግሊዘኛው ቀርቶ እንዲሁም ባከበሩን ባክሽ። ይልቅ ወሬሽን አቋርጬሽ
አዎ ረስቼው። እኔማ ልል የፈለኩት ባለፈውም የኔ አክስት ታማ ነበርና በየሆስፒታሉ ስንንከራተት ቆይተን በስተመጨረሻ መፍትሄ የሰጡን ያንተ አባት ናቸው። እና ማርቲም ይሄንን ነገር ካማከረችኝ በኋላ በከብቴ ስሰለሰል ይቅርታ ጆይ ደወል። ይቅርታ ጆይ እኮ ነው። እንደ ትናንትናው ደግሞ እኮ እንዳያስብ እንዳይጨነቅ ብዬ እኮ ነው። እሺ ይቅርታ። ኧረ ችግር የለውም። እና ዶክተር በትኩስ ነገር ይሰጠው ነው ያልከኝ? እና ደግሞ መቼ ነው የሚሰጠው ማለት? ዛሬ ማድረግ ትችላለሽ። ያው ማታ ቡና ታፈይና ሲመጣ ቀስ ብለሽ ሲኒ ውስጥ በትንሹ ታረጊበታለሽ ማለት ነው። ከዛ ከተረፈ ድጋሚ መጠቀም ስለማትችል ቅድም እንደነገርኩሽ ጣዩ። ከዛ በኋላ እንግዲህ አንቺ ነው ለቤት እምቢ ካለ አስረሽም ቢሆን በነገራችን ላይ ማርቲ ጥሩ አጋጣሚ ነው የሆነው የቦክሰሩ አለመሳካት። እንደውም ቀለል ያለ መፍትሄ ይዞልሽ መጣ። እንዳልኩሽ ነው። እኛ ጋርም አንድ ሰው ችግሩ ሳይፈታ ከሚቀር አንድ ሳምንት እንቅልፍ ባንተኛ ይቀለናል። አባዬም እንደዛ ነው የሚያስበው። ደግሞ አስቢው እቺን የመሰለች አፍላ ቆንጆ ልጅ በዚህ ተፈጥሯዊ ችግር እየተሰቃየች ዝም ማለት ደግሞ ለእኛም አያስችለንም። ለዛ ነው መፍትሄዋን በቀላሉ መንገድ ያደረግንላት። እና እንግዲህ መልካም እድል ይገጠምሽ ብያለሁ። ሌላ እንግዳ ስላለ ላስተናግድ። እሺ እንግዲህ እኔም ድኖ ጆዬም መጥቼ እንደምመሰክር በእርግጠኝነት እንደውላለን። እሺ በጣም እናትን ዛሬ ፍቅ ነው ያልከኝ ነው አርጎት ነው። እሺ በቃ ነው ይባልቻ። ምን ሳጠሪኝ ብቻሽን እያየሽ ነው? በእግዚአብሔር ማር እረፍ። በእግዚአብሔር ታውቃለህ ተባሉ በጣም ተከታታይ አይደለም። ዛሬ እኮ ሐሙስ አይደለም። አንቺ ጋር ነው የቆየው? ቅድም ስኮረኮረኝ ነው። አይደለም ቆይ የምንጨርስ ነው። ከዛ እሺ ቆይ ትነግሪኛለሽ ታዲያ? እሺ ወይኔ መጣሁ ቆይ እሺ በቃ እተኛለሁ። አታገኝም? አይቻልም መጣሁ።
ሻይ እያፈላሁ ነው አልኩህ። አንዴ ተነስ ፍቅር ተነስ። ያው ቀን ነው። ተነስ በእናትህ ሻይ ይዤ ልመጣ ቆይ ማስቀመጫ ይዤ ልምጣ። ቆይ እኔ ሻይ እያፈላሁ ትተኛል። በዚህ ደቂቃ ውስጥ ውሻት ነው እንጂ የምርተኛ ነበር። ሻይ ጠጣለ እንዲደከመኝ ስትል ነበረ። እንካ ተነስ ጠጣ። አለቀ እንደ ፊልሙ። ኧረ ሄደ መልስ ይልኩ ነበር። እኔ በእናትህ ታሪካቸው በጣም ነው የሚመስጠው። ኖ አይ አይደለም እንዴ ጠጣ እንጂ ይሁን እየጠጣ አይደል እንደሚሆነው እንትን የሚለው ጠጣ ኡፋይ ጣፋጭ ነው እንዳንተ ጠጣ እና ጠዋት በዛው ጣል ታደርገኛለህ እኮ ሸኝሻለሁ። በጣም ባይረስ ይለኛል። በቃ ቀደም እንዳልኩሽ አይዋለሁ ሱቅ አይደለ ዛሬ አብረን እንሂድ። ያ ነገ ማለት ነው። በቃ እቺን እንጠጣና ለጥ እንላለን ጠዋት ስለምንነሳ ጠጣና ነገ ግን ጠዋት አብረን እንሄዳለን ነው እና አሁን በጊዜ እንተኛና መሄድ አለብኝ ጠዋት። እስኪ ነው ቆየን ከሄድኩኝ በእናትህ በዛውም እስኪ ነገ እንኳን ልሽኝሽ። እሺ ደስ ይለኛል። ቆየና ሁሌም ቀድመኝ ትወጣለህ፣ እኔም አረፍዳለሁ። አሁን እንኳን እዚህ ገብተናል፣ ተረጋግተን እንሄዳለን። ችግር የለውም። እንደምታየው እኮ ነው ስራ ቦታ። አይ እረዳለሁ። እስኪ አንድ ቀን ሄደን እንገናኝ። እሺ የእኔ ቆንጆ። እሺ በቃ እቺን ጠጣና ነው ልፍ እንበል በቃ። ስልኬት ጋር ነበር። እኔ እንጃ የቱ ጋር ነው ያደረግከው? ቅድም እዛ ስትለፋ ወርወረን ይሆናል እንግዲህ።
ወይ ማለት አጥሽ እግዚአብሔር ይመስገን። እንዴት ሆነልሽ? ሰጠሁት ግን እሺ ጎበዝ በቃ ማታ ያለ መቼ ደውልሽ ስልክ ገባብኝ። እሺ ደውልሽ